ሰላም ውድ የኢንፎትሪክስ ቤተሰቦች፣ በየወሩ የምታገኘው ደሞዝ ህልምህን እንዳታይ የሚያደርግ ማደንዘዣ እጽ እንደሆነ ያውቃሉ? እንዳትሞት ያቆያል፣ እንዳትበለጽግ ግን ፍርሃት ውስጥ ይከታል። አሁን የምትሰራው ስራና የምታገኘው ደሞዝ የእድሜ ልክ ዋስትና ይሆናል ወይስ ውስጥ ሁሌም የራሴ ነገር መቼ ነው የምጀምረው እያለ ይጠይቃል? ብዙዎች ከቅጥር ህይወት መውጣት እየፈለጉ የት መጀመር እንዳለባቸው ግራ ይገባቸዋል። ዛሬ በኢንፎትሪክስ የምናየው ተራ አነቃቂ ንግግር አይደለም። ከቅጥር ህይወት ወጥተህ የራስን የቢዝነስ ግዛት የምትገነባበትን 10 ደረጃዎችን የያዘ ተግባራዊ የፍኖተ ካርታ ወይም ሮድ ማፕ ነው። እስከ መጨረሻው ከተከታተልክ በኪስ 1 ሳንቲም ሳይኖር በክህሎት ብቻ እንዴት ነፃ መውጣት እንደምትችል ትረዳለህ። አሁን ቀጥታ ወደ ቪዲዮ። ደረጃ 1 አስተሳሰብን ለውጥ። የለውጥ መጀመሪያ አስተሳሰብን መለወጥ ነው። የትኛውን አስተሳሰብ ነው የምለውጠው ካልክ፣ የተቀጣሪነት አስተሳሰብን መጀመሪያ ቀይር። እመነኝ፣ ተቀጥሮ ሀብታም የሆነ ሰው የለም። ደሞዝ ማደንዘዣ እጽ መሆኑን ተገንዘብ። ደሞዝ እንዳትድንም እንዳትሞትም በማድረግ ፈሪ እንድትሆን ያደርጋል። ቢዝነስ ለመጀመር ብከስርስ ብለህ ትፈራለህ። ያለ ደሞዝ ህይወት ባዶ ይመስላል። አይዞህ፣ አትፍራ። ይህ የሁሉም ተቀጣሪ ሰው ስጋት ነው። በተቀጣሪና በስራ ፈጣሪ መካከል ያለው ትልቁ ልዩነት አስተሳሰብ ነው። ተቀጣሪዎች ትኩረት የሚያደርጉት በደሞዝ ጭማሪ፣ በስራ ዋስትናና ቀጣሪያቸው በሚሰጣቸው ጥቅማ ጥቅም ላይ ሲሆን፣ ስራ ፈጣሪዎች ግን ትኩረታቸውን የሚያደርጉት ችግሮችን በመለየት መፍታት፣ እሴት መፍጠር እና ለውጤት ኃላፊነት መውሰድ ላይ ነው። ተግዳሮቶችን እንደ እድል ማየት ጀምር። ደሞዝ አይበቃም፣ ስለዚህ ሲቸግር ዝም አትበል። ተንቀሳቀስ፣ አንብብ፣ ምን ማድረግ እንዳለብህ ጭንቅላትን አሰራው። ደረጃ 2 ዋጋ ያለው ተፈላጊ ክህሎት አዳብር ወይም ማስተር አድርግ። ማንኛውም ስኬታማ ንግድ የሚጀምረው ከአንድ ክህሎት ወይም ሙያዊ ብቃት ነው። እንደ ግራፊክስ ዲዛይን፣ ዲጂታል ማርኬቲንግ፣ ሽያጭ ወይም ሴልስ፣ ዌብ ዴቨሎፕመንት፣ ኮፒራይቲንግ ወይም ማማከር በመሰሉ ከፍተኛ ገቢ የሚያስገኙ ክህሎቶች ላይ ትኩረት አድርግ። ክህሎት እያደገ በሄደ ቁጥር ደንበኞችን መሳብና ገቢ ማመንጨት ይበልጥ ቀላል ይሆንልሃል። ስለዚህ ስራህን ሳትለቅ ጎን ለጎን ሌላ ተጨማሪ ገቢ ማግኛ የሚሆን ስኪል በነፃ ከዩቲዩብ መማር ጀምር። ልብ በል፣ ይህን ስታደርግ አንደኛ ገቢን ታሳድጋለህ፣ ሁለተኛ ደግሞ እንዴት የራስን ቢዝነስ መጀመር እንደሚቻል በደንብ ትማራል። ስለዚህ ጎን ለጎን የምትሰራው ስራ ደሞዝን ተክቶ አንተን የሚያኖር እንደሆነ ስትረዳ ከተቀጣሪነት ወጥተህ ሙሉ በሙሉ ከራስ ስራ ላይ ትኩረትህን ታደርጋለህ። አሁንም ልብ በል፣ ደሞዝህን ለቢዝነስ እግር መትከያ አድርገው። የምትጀምረው ቢዝነስ አገልግሎት መስጠት ስለሆነ ምንም መነሻ ገንዘብ አያስፈልግም። ደረጃ 3 የግል ብራንድህን ወይም ፐርሰናል ብራንድ ገንባ። ሰዎች የሚሸምቱት ከሚያምኑት ሰው ነው። በማህበራዊ ሚዲያዎች ላይ ሙያዊ ገጾችን ክፈት። ከተማርካቸው ስኪሎች ጠቃሚ ይዘቶችን አጋራ። ስራዎችን አሳይ፣ እንዲሁም ሙያዊ ብቃትህን አስመስክር። ጠንካራ የግል ብራንድ ማዘጋጀት ለማስታወቂያ ከፍተኛ ገንዘብ ሳታወጣ እድሎችን እንድታገኝ ይረዳሃል። ደረጃ 4 የፍሪላንስ ወይም የጎንዮሽ ስራዎችን ጀምር። አሁን ካለህበት ስራ ከመልቀቅ በፊት ባዳበርከው ክህሎት በትርፍ ጊዜ ገቢ ማግኘት ጀምር። ከትናንሽ ደንበኞች ጋር ስራ፣ ፕሮጀክቶችን አጠናቅ እና ከደንበኞች ጋር እንዴት መገናኘት እንደምትችል ተማር። ይህ ደረጃ የፋይናንስ ስጋትን በመቀነስ ልምድ እንድታገኝ ይረዳሃል። ደረጃ 5 ሽያጭና ማርኬቲንግ ተማር። የሽያጭና ማርኬቲንግ ስኪል የገንዘብ መፈልፈያ ማሽኖች ናቸው። ሁሉም ድርጅት በሚባል ደረጃ ደንበኛ የሚያመጣለትና ማርኬቲንግ የሚሰራለት ሰው በጣም ይፈልጋል። ብዙ ተሰጥኦ ያላቸው ሰዎች ደንበኛ ማግኘት ስለማይችሉ ብቻ ይከስማሉ። አገልግሎቶችህን እንዴት እንደምትሸጥ፣ የእሴትህን ጠቃሚነት እንዴት እንደምታስረዳ፣ በዋጋ ላይ እንዴት እንደምትደራደርና ስራህን በኢንተርኔት እንዴት እንደምታስረዳ፣ በዋጋ ላይ እንዴት እንደምትደራደርና ስራህን በኢንተርኔት እንዴት እንደምታስተዋውቅ ተማር። ሽያጭና ማርኬቲንግ ክህሎትን ወደ ገቢ የሚቀይሩ መሳሪያዎች ናቸው። እነዚህን ስኪሎች ስታዳብር የንግድ ድርጅቶችን በአሪፍ ክፍያ ታግዛቸዋለህ። ገቢም እያደገ ይሄዳል።
ደረጃ 6 የተለያዩ የገቢ ምንጮችን ፍጠር። በአንድ ደንበኛ ወይም በአንድ ስራ ላይ ብቻ ከመደገፍ ይልቅ የገቢ ምንጮችን አውጣጣ። ዳይቨርሲፋይ አድርግ። የተለያዩ አገልግሎቶችን አቅርብ። ዲጂታል ምርቶችን ፍጠር። ስልጠናዎችን ስጥ ወይም ተደጋጋሚ የገቢ መስመሮችን ገንባ። ብዙ የገቢ ምንጮች መኖር የንግድ መረጋጋት ይጨምራሉ። ደረጃ 7 አሰራሮችን ወይም ሲስተም ዘርጋ። ሁሉንም ነገር በራሳቸው ለመስራት የሚሞክሩ ስራ ፈጣሪዎች ውለው አድረው በስራቸው ይሰለቻሉ። ለኮሚኒኬሽን፣ ለፕሮጀክት አስተዳደር፣ ለደንበኞች አገልግሎትና ለፋይናንስ የሚሆኑ የአሰራር ስርዓቶች ወይም ሲስተምስ ዘርጋ። ጥሩ አሰራሮችን መዘርጋት ንግዱ በብቃትና በተሳለጠ ሁኔታ እንዲያድግ ያስችላል። ደረጃ 8 ገንዘብ ቁጠብ። ትርፍህን መልሰ ኢንቨስት አድርግ። የምታገኘውን ገቢ በሙሉ ከመጠቀም ተቆጠብ። ከትርፍህ የተወሰነውን ክፍል ለመስሪያ መሳሪያዎች፣ ለትምህርት፣ ለማርኬቲንግ እና ለንግድ እድገት መልሰ ፈሰስ ወይም ሪኢንቨስት አድርገው። ስኬታማ ስራ ፈጣሪዎች ትርፍን ለቢዝነሳቸው ማስፋፊያ እንጂ ለሌላ ወጪ መሸፈኛ አያደርጉትም። ደረጃ 9 ከሰራተኝነት ወደ ንግድ ባለቤትነት ተሻገር። የደንበኞች ቁጥር እየጨመረ ሲሄድ ተደጋጋሚ ስራዎችን ለሌሎች ውክልና በመስጠት ወይም አውትሶርስ በማድረግ አንተ እንደ ስትራቴጂ መንደፍ፣ ሽያጭን ማቀላጠፍ እና ንግድ ማስፋፋት ላይ ባሉ ከፍተኛ ዋጋ ባላቸው ተግባራት ላይ ትኩረት አድርግ። ግቡ የራስን ስራ መፍጠር ብቻ ሳይሆን የትልቅ ድርጅት ባለቤት መሆን ነው። ደረጃ 10 ማሳደግና ማስፋፋት። ንግድ ትርፋማ ከሆነ በኋላ በአጋርነት ሰራተኞችን በመቅጠር አገልግሎቶችን በማስፋፋት ወደ አዲስ ገበያ በመግባት ወይም ምርቶችን በመፍጠር ንግድን የምታሳድግበት እድል ፈልግ። እድገት የሚመጣው ብዙ ሰዎችን በማገልገልና የላቀ እሴት በማቅረብ ነው። ሲጠቃለል ተቀጣሪ ጊዜን በገንዘብ ይለውጣል። ስራ ፈጣሪ ደግሞ ከግል ጊዜው ባለፈ እሴትና ገቢ የሚያመነጩ ስርዓቶችን ወይም ሲስተምስ ይዘረጋል። እንግዲህ ፍኖተ ካርታው ይሄ ነው። ተቀጣሪ ሰው ጊዜውን በገንዘብ ይለውጣል። ስራ ፈጣሪ ግን አንተ በሌለህበት እንኳን ገቢ የሚያመነጭልን ስርዓት ወይም ሲስተም ይዘረጋል። ዋናው ጥያቄ አንተስ ከቅጥር ህይወት ወጥተህ የራስህን ህልም መኖር ለመጀመር መቼ ነው የምታስበው? ዛሬውኑ ደረጃ 1ን በመጀመር አስተሳሰብን ለመቀየር ወስነሃል? ሐሳብህን ኮሜንት ላይ አካፍለኝ። ቪዲዮ ለጓደኞች እንዲደርስ ላይክ እና ሼር አድርገው። እንደዚህ አይነት ህይወትን የሚቀይሩ ጠቃሚ መረጃዎችና ትሪኮች እንዳያመልጡ ኢንፎትሪክስን አሁኑኑ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ስራ ፈጣሪ አእምሮ ይኑራችሁ። ቻው።